በሚቀጥሉት ከ5 እስከ 10 ዓመታት ቢበዛ በብዙ ቤቶች ውስጥ ሮቦትስ ይኖራሉ። ሰላም የተወደዳችሁና የተከበራችሁ በዓለም ዙሪያ የምትገኙ የቻናሌ ተከታታዮች እንደምን አላችሁ? በዛሬው ቪዲዮ የምንመለከተው ሐሳብ ጠቅላይ ሚኒስትር ዶክተር አብይ አህመድ ከኢቢኤስ የቲክቶክ ዋና አዘጋጅ ሰለሞን ሙልጌታ ጋር ቃለ መጠይቅ አድርጓል። በቃለ መጠይቁም እጅግ በጣም አስገራሚ ሐሳቦች ተነስተዋል። ምንድናቸው የምናየው ይሆናል። በቅድሚያ ግን ወደዚህ ቻናል ዛሬ ጎራ ካላችሁ ቪዲዮን ላይክ እና ሰብስክራይብ በማድረግ እንድትጀምሩ ስል በትህትና ጠይቃችኋለሁ። ቀጥታ ወደ ቪዲዮ እንግባ። በቃለ መጠይቁ መጀመሪያ ላይም ከዛሬ 5 ዓመት በፊት ጠቅላይ ሚኒስትሩ በራዕይ መልክ የተናገሯቸውን እንዲሁም መሬት የወረዱ ሐሳቦችን በማድነቅ የጀመረ ሲሆን በመቀጠልም የኤአይ ወይም አርቲፊሻል ኢንተለጀንስ አማካሪ ቢኖሮት ስሙን ማን ብለው ይሰይሙለት ነበር፣ እንዲሁም ምን አይነት ስልጣን ይሰጡት ነበር በማለት ጋዜጠኛው የጠየቀ ሲሆን ጠቅላይ ሚኒስትሩም በመልሳቸው የሮቦቶችን ጥቅም በመዘርዘር ጀምረዋል። ሮቦቶችም ጥቅማቸው እጅግ በጣም የጎላና በተለያዩ ዓለማት ላይ ሰዎች እንደፈለጉ እንዳሻቸው ፕሮግራም አድርገው ሊጠቀሙባቸው የሚችሉ የዘመናችን የቴክኖሎጂ ትሩፋቶች እንደሆኑም ጠቅላይ ሚኒስትሩ ተናግረዋል። ከነዚህ መካከል ከሚያከናውኑት ስራ መካከልም እጅግ በጣም የሰው ልጅ ማድረግ ከሚችለው በላይ የሚያደርጉት ነገርም እጅግ በጣም ጽዳትን ከማሰራት ጀምሮ እንዲሁም ልጆችን ትምህርት ቤት ከማድረስ እንዲሁም የተለያዩ ጥቅሞች እንዳሏቸው ጠቅላይ ሚኒስትሩ ተናግረዋል። ነገር ግን እነዚህ ሮቦቶች ደከመኝ ሰለቸኝ ሳይሉ 24 ሰዓት ስራ መስራት እንደሚችሉና ለሀገር እድገትም ወሳኝ እንደሆነ ጥቅማቸውም ዘርፈ ብዙ እንደሆነ ጠቅላይ ሚኒስትሩ በገለጻቸው ላይ ተናግረዋል። የጠቅላይ ሚኒስትሩን ሐሳብ ቢያሟላ እንዲሁም አሁን መምጣት ቢችል ስሙንም ሙሉ ጥበብ ማን ያህሎሽ እንዲሁም ሚኒስትር ኦፍ ዘ ፊውቸር ብሎ እንደሚሰይሙት ተናግረዋል። ነገር ግን ይህ ሮቦት አሁን መቅረብ ቢችልና ብቸኛ ሆኖ መምጣት ቢችል እንደሆነ ይህን ስያሜ የሚሰጡትም ተናግረዋል። የዚህ ምክንያቱ ደግሞ ምንድነው? ለወደፊት ብዙ ሮቦቶች ከመጡ አገልጋይ መሆን እንደሚችሉ እንጂ ለሁሉም ስልጣን መስጠት እንደማይቻልም በመልሳቸው ላይ ተናግረዋል። ጠቅላይ ሚኒስትሩም ኢንሳ በነበሩበት ሰዓት ከጓደኞቻቸው ጋር ሆነው ኤቲኤም ለመጀመሪያ ጊዜ ወደ ኢትዮጵያ እንዲገባና ከባንክ ወደ ባንክ ትራንስፈር ማድረግ የሚቻልበትን መንገድም ከጓደኞቻቸው ጋር በመሆን ወደ ተግባር ላይ ወይም ወደ መሬት ላይ እንዳወረዱት ተናግረዋል። ነገር ግን ይህንን ነገር ወደ መሬት ለማውረድ ወይም ወደ ተግባር ለማስገባት ቀላል የማይባል ፈተና እንደገጠማቸውና እንዲሁም ወደ ሌላ አጀንዳ ተቀይሮባቸው ጉዳዩ መንግስት ደረጃ የደረሰ መሆኑንና በዚህም መልኩ እጅግ በጣም ብዙ ፈተና እንደደረሰባቸው ከበድ ያለ ጭቅጭቅም ጉዳዩ እንዳስነሳ ተናግረዋል። እንዲሁም ጠቅላይ ሚኒስትሩ ሌላ የተናገሩት ነገር ኤአይ ወደፊት በኢትዮጵያ በብዙ ኢትዮጵያውያን ቤት ከ5 ዓመት ቢበዛ 10 ዓመት ውስጥ እንደሚገኝና ብዙ ስራዎችንም እንደሚያከናውን ተናግረዋል። ጠቅላይ ሚኒስትሩ አክለውም ኤአይ ወደ ኢትዮጵያ ሲገባ እጅግ በጣም ብዙ ስራዎችን እንደሚያከናውንና ብዙ የሰው ኃይልም እንደሚቀንስ ተናግረዋል። ይህም ለረጅም ዓመታት የታሰበበትና ከዚህ በፊትም አውሮፓ ላይ ብዙ ሰዎች ሲያማሩ ነበር። የዚህ ምክንያቱ ደግሞ ምንድነው? እነዚህ አርቲፊሻል ኢንተለጀንቶች ወይም ሮቦቶች የሰው ልጅ መስራት ከሚችለው በላይ የሚሰሩና አንዴ ፕሮግራም ከተደረጉ ደከመኝ ሰለቸኝ ሳይሉ ምንም ወጪ በማይጠይቅ መልኩ ማከናወን የሚችሉና ባለ ሀብቱን ወይም ቀጥሮ የሚያሰራውን ግለሰብ እጅግ በጣም ውጤታማ የሚያደርጉ ቴክኖሎጂዎች በመሆናቸው የተነሳ በዚህ ረገድ ቁጥራቸው እጅግ በጣም ቀላል የማይባሉ ግለሰቦች ከጨዋታ ውጪ እንደሚወጡ ይጠበቃል። ስለዚህ ወጣቱ ይህንን ነገር በመገንዘብ ወደፊት የሚመጣበትን ነገር ለማስቀረት ራሱን አፕዴት ማድረግ እንዳለበትና በችሎታም መብቃት እንዳለበት ይመከራል። የዚህ ምክንያቱ ደግሞ ግልጽና ግልጽ ነው። ምክንያቱም ሮቦቶች ወደ ስራ በሚገቡበት ሰዓት ተቀጥረው የሚሰሩ የሰው ኃይሎችን ወይም አንዳንድ የሙያ ዘርፎችም ከጨዋታ ውጪ ሊወጡ እንደሚችሉ ይጠበቃል። የዚህ ምክንያቱ ደግሞ ምንድነው? እነዚህ ፊልዶች ከጨዋታ ውጪ በሚወጡበት ሰዓት ብዙ ሰዎች ስራ አጥ ሊሆኑ እንደሚችሉ ይገመታል። ይህ ነገር እንዳይመጣም እነዚህ ግለሰቦች ራሳቸውን አፕዴት አድርገው ቶሎ ብሎ ከቴክኖሎጂ ጋር መራመድ እንዳለባቸው ብዙ ባለሙያዎች የሚጠቅሱት ጉዳይ ሆኖ እናገኘዋለን። ነገር ግን አንድ ሰው ራሱን አፕዴት አድርጎና ከሙያው ጋር የሚራመድ ከሆነ ወይም ከጊዜው ጋር ከቴክኖሎጂው ጋር ከነዚህ አርቲፊሻል ኢንተለጀንሶች ጋር የሚራመድ ከሆነ ያ ግለሰብ እጅግ በጣም ተጠቃሚ እንደሚሆንና በዓለም ላይ አሁን እየተፈለገ ያለው ወይም ዓለም እየሄደበት ያለው ወደዚህ ጉዞ ስለሆነ ሁሉም ነገር የሚከወነው በቴክኖሎጂና በቴክኖሎጂ ስለሆነ ኋላ ቀር አሰራሮችና እንዲሁም ቢሮ ላይ የሚሰሩ ብዙ ኋላ ቀር የሆኑ እንደ መዝገብ አያያዝ እንዲሁም አነስ ያሉ ስራዎች ከጨዋታ ውጪ ሊወጡ እንደሚችሉ ይገመታል። እነዚህን ስራዎችም የሚያከናውኑት በበቂ ሁኔታና ችሎታ ባለው መልኩ የአርቲፊሻል ኢንተለጀንሶች ይሆናሉ። በመጨረሻም ጠቅላይ ሚኒስትሩ ለወጣቶች አንድ መልእክትን አስተላልፈዋል። ካስተላለፉት መልእክቶች ውስጥም አንኳር ነጥብ የተባለው ምንድነው? ወጣቶች ራሳቸውን አፕዴት ማድረግ እንዳለባቸው፣ ከጊዜው ቴክኖሎጂ ጋር መራመድ እንዳለባቸው እንዲሁም
አሁን እየመጣ ያለው ከኮዲንግ ጋር ተያይዞ እንዲሁም የኤአይ ወይም የአርቲፊሻል ኢንተለጀንስ ትምህርቶች በአዲስ አበባ ዩኒቨርሲቲዎች ላይ መሰጠት እንደጀመሩና ይህም እጅግ በጣም ትልቅ እምርታና ትልቅ ውጤታማ እንደሚያደርግ ተናግሯል። አሁን በእነዚህ ፊልዶች ላይ እየተማሩ ያሉ ግለሰቦች ወደፊት ወይም ከ5 ዓመታት በኋላ በሚመቻችላቸው የስራ እድል እጅግ በጣም ተጠቃሚና ተፈላጊ የሚሆኑበት አጋጣሚዎች እጅግ በጣም ብዙ እንደሆነ ይመከራል። እናም በመጨረሻም ወጣቶች ከጊዜው ጋር መራመድ እንዳለባቸውና ዓለም አሁን እየሄደበት ወዳለው አቅጣጫ ዘንበል ቢሉ እንደሚመከር ጠቅላይ ሚኒስትሩ በገለጻቸው ላይ ተናግረዋል። በቃለ መጠይቁ ላይ እጅግ በጣም ብዙ አንኳር ሐሳቦች ተነስተዋል። ነገር ግን ከብዙ በጥቂቱ መካከል መርጬ ያስቀረውላችሁ ይህንን ይመስላል። ጊዜ ሰጣችሁ ስለተከታተላችሁኝ እጅግ አድርጌ አመሰግናችኋለሁ። በቀጣይ እንደዚህ አይነት አስተማሪ ቪዲዮዎች በየጊዜው እንዲደርሷችሁ ላይክ እና ሰብስክራይብ በማድረግ ቤተሰብ እንድትሆኑ ስል በትህትና ጠይቃችኋለሁ። መልካም ቀን።